የተከበርከውና በህልውና ተጋድሎ ላይ ያለኸው የአማራ ህዝብ በህልውና ትግል ላይ ከሚገኘው የአማራ ህዝብ በመንፈስ ለአፍታም ቢሆን ያልተለየኸው የተከበርከው የኢትዮጵያ ህዝብ መነሻው አማራ መዳረሻው ኢትዮጵያ የሆነው የአማራ ህዝባዊ ግንባር የተመሰረተው ባለፉት ዓመታት ብዙዎቹ የሀገራችን ፖለቲካ መሪዎች በዘረኛ ኦህዴድና በተንበርካኪው ብአዴን ላይ ቀቢጸ ተስፋ መጣላቸው ስተት ነው ብለው በቆራጥነት በታገሉ ታማኝ የህዝብ ልጆች መሆኑን ይታወቃል። ይህ እውነታ የኢትዮጵያን ጉዳይ ከሚከታተሉ ሁሉ የተሰወረ ባለመሆኑም ግንባሩ በተመሰረተ ማግስት መንግስታዊ የጅምላ ዘር ፍጅት የተፈጸመበት የሚገኘው የአማራ ህዝብም ሆነ ከጎኑ የቆሙ ኢትዮጵያውያንና ዓለም አቀፍ አጋሮቹ ላቅ ያለ ድጋፍ ችረውታል። በዚህ አውድ ውስጥ ሆኖ ግንባሩ ያሰባሰበው ገንዘብ በኢትዮጵያ ፖለቲካ ምህዳር አዲስ ክብረ ወሰን ያስመዘገበ ቢሆንም ግንባሩ ወደ ትግል ሜዳ ይዞ የገባው ትልቁ እሴት ገንዘቡ አልነበረም። ትልቁ አቅሙ በአማራም ሆነ በኢትዮጵያ ህዝብ ዘንድ ያለ ተቀባይነትና ታማኝነት እንዲሁም በዓለም አቀፉ ማህበረሰብ ዘንድ ለአማራው ትግል የሚመጥን የፋኖ አደረጃጀት ሆኖ መገኘቱ ነበር። ይህ የግንባሩ ቁመና ከተለያዩ አቅጣጫዎች ለተለያዩ ዓላማዎች የተሰለፉ የውስጥና የውጭ ጠላቶች ዋና ኢላማ እንዲሆን አድርጎታል። ከነዚህ መካከል ቀዳሚ ሆነው ብቅ ያሉት ሁለት ተዋናዮች ሲሆኑ እነሱም በአንድ በኩል በንጹሃን ደም የሰከረው መንግስታዊ ኃይል ሲሆን በሌላ በኩል በሀገር ውስጥና በውጭ ሀገር ሆነው ገንዘብ ማምታታት እንደ ቋሚ ስራ በግንባሩ ምስረታ የገንዘብ ምንጫቸው አደጋ ላይ የወደቀ የመሰላቸው የደም ነጋዴዎች ነበሩ። እነዚህ ሁለት ኃይሎች ተቀናጅተውም ሆነ ተናበው ያለፉት ወራት ባካሄዱት ርብርቦች ግንባሩን የፖለቲካ ተቀባይነት ለማሳጣትና የገንዘብ አቅሙን ለመናድ አብዝተው የባዘኑ ቢሆንም ግንባሩ በአራቱም የአማራ ጠቅላይ ግዛቶች በወሎ፣ በጎጃም፣ በሸዋ፣ በጎንደር አሻራውን በተግባር ለማሳረፍ የቻለ አማራዊ ቁመና ያለው የፋኖ አደረጃጀት ለመሆን በቅቷል። ይህን አማራዊ ቁመናውን በአራቱም ጠቅላይ ግዛቶች ብቻ ሳይሆን በመላ ኢትዮጵያና በውጭ ዓለምም በሰፊ መሰረት ላይ ለመጣል ከአጋር የፋኖ አደረጃጀቶች ጋር በመሆን የአማራ ፋኖ ህዝባዊ ሰራዊት ወደሚለው አዲስ አደረጃጀት ማሳደጉን እንደ አውሮፓውያኑ አቆጣጠር ኦገስት 29 2023 ዓ.ም በዋሽንግተን ዲሲ በተደረገ ስብሰባ ከመላ አሜሪካ የተውጣጡ 1000 ተሳታፊዎች በተገኙበት ይፋ ማድረጉ ይታወሳል። ከነዚህ አጋር የፋኖ አደረጃጀቶች መካከል አንዳንዶቹ ሐሳባቸውን በቀየሩት ላይ ምንም ቂምና ቅሬታ ሳንይዝ የአማራ ህዝባዊ ግንባርን ጨምሮ በሺዎች የሚቆጠሩ አባላትን ያቀፉ የፋኖ ብርጌዶችና ክፍለ ጦሮች በቃላችን ጸንተን እንገኛለን። በዚህም መሰረት የአማራ ፋኖ ህዝባዊ ሰራዊት የዓለም አቀፍ ድጋፍ ግብረ ኃይል የተመሰረተ ሲሆን ግብረ ኃይሉ ከዚህ በፊት በመላው ዓለም የተቋቋሙትን የአማራ ህዝባዊ ግንባር የድጋፍ ቻፕተሮች ከነ አመራራቸውና ሙሉ ቆመናቸው ጠቅልሎ የህዝባዊ ሰራዊቱን የፖለቲካ የዲፕሎማሲ እና የፋይናንስ ስራዎች በላቀ ብቃትና አቅም እንዲሰራ ተልቆ ተሰጥቶታል። በዚህም መሰረት አንደኛ ዶክተር አምሳሉ አስናቀ ሰብሳቢ፣ ሁለተኛ አቶ ሙልጌታ አያሌው ምክትል ሰብሳቢ፣ ሶስተኛ ልዑል ዶክተር አስፋወሰን አስራተ ካሳ የዲፕሎማሲ ኃላፊ ተደርገው የተሰየሙ ሲሆን ሁሉም ባለድርሻ አካላት ሙሉ ትብብራቸውን እንዲያደርጉላቸው አደራ እንላለን። በዚህ አጋጣሚ በሐሰት ለተፈጸመብን የስም ማጥፋት ዘመቻ ሁሉ መተቸት ቢሆንም የተጎዳንም ቢሆን ለአማራና ለፋኖ አንድነት ቅድሚያ በመስጠት ሁሉም መቻላችንን ህዝብ እንዲያውቅልን እንሻለን። ትላንትም ዛሬም ነገም ሙሉ ትኩረታችን በፈጣሪ ፍቃድ በድል ለማጠናቀቅ ቆርጠን በተነሳ ነው የህልውና ትግል ላይ ብቻ ይሆናል። አመሰግናለሁ። መነሻችን አማራ፣ መዳረሻችን ኢትዮጵያ። ክብር ለአማራ ህልውና ሲታገሉ ለተሰዉ ፋኖ ሰማዕታት። የፈጣሪ ጥበቃ ኢትዮጵያን አይለያት። እስክንድር ነጋ ከትግል ሜዳ እስከ ሞት ድረስ ብለን በቃል ኪዳን ተሳስረናል ማለት ነው። ስለዚህ ፍቅር የሚጀምረው የት ነው? የአማራ ፍቅር የሚጀምረው የት ነው? እዚህ ጎናችን። ስለዚህ አንድ ሁለት ነገር ነው በጣም ወሳኝ ስለሆነ ማለት ወሳኝ ስለሆነ ስለዚህ ትንሽ ወደ ኋላ እንመለስና አሁን ቅድም ወዳልኳችሁ እስቲ ምን ለማድረግ ነው
ምን ስናገኝ ነው ወደ ቤታችን የምንመለሰው የሚለው ላይ አንድ ሁለት ነገር ልበላችሁ። አሁን እጃችሁን ስጡ ብለው ጥሪ አቅርበውልናል። ሰምታችኋል ሁላችሁም አይደል? እነሱ እጃችሁን ስጡ አላሉም። ያለው ምንድነው? ሰላም ጥሪ አቅርበውልናል። ፈጸማችሁትም ወንጀል አሉ። ወንጀል ይቅርታ ብለናል። እንደ መንግስት መሐሪ ነው፣ ወደ ሰፊ ነው። ስለዚህ ግድ የለም እሱን ትተን ወደ ቤታችሁ ተመለሱ። እንደውም የጀመርናቸው ክሶች አሉ። ክሶችን እንተውላችኋለን። ዋጋውን በሰማይ ቤት እናገኛለን ነው። ዋጋችንን በሰማይ ቤት እናገኛለን። ምንም አትጠጡም። ወንጀለኞች ናችሁ፣ ልናስራችሁ እንችል ነበር፣ ልንገላችሁ እንችል ነበር። ግን በቃ እኛ ምህረት ሰጥተናቸዋል፣ ወደ ቤታችሁ ተመለሱ እያሉ ነው። እናድርገው። በስሜት አይደለም እላችሁ፣ በስሜት አይደለም። እኔ ወንድ ነኝ፣ እኔ ጀግና ነኝ፣ እንዴት እጄን እሰጣለሁ አይደል? ይሄ አይደለም ጉዳዩ፣ እዚህ ላይ አይደለም። ለምን ያመጣን ወንድነት ማለት ነው። ወንድ ነን፣ ጀግኖች ነን፣ ይሄ ጥያቄ የለውም። ግን ወንድነታችንን ጀግንነታችንን ለማሳየት አይደለም የወጣነው። እሱ አይደለም ጉዳያችን። እኛ ወንድነትም ጀግንነትም ክብር በአጠቃላይ የፈጣሪ ነው እንለው። እስልምና ክርስትና በዚህ የተለያየ ክርስትናና እስልምና በዚህ አንድ ናቸው። ክብር ማን ነው? ፈጣሪ ነው። ሰው ልጅ አይደለም። ሰው ልጅ የሚሰጠው ክብር ምንድነው? ከንቱ ነው። ሰው ልጅ በተፈጥሮ ራሱ ከንቱ ነው። ሁለቱም ሃይማኖቶች ማለት ነው። ስለዚህ በጀግንነት አይደለም። አሁን ሳወራችሁ እጃችን ነጫ እንዴት ነው እንደዚህ እንደፈራለን? እንዴት ነው ይሰጣል? አይደለም ሄደን እጃችንን መስጠት የለብንም ስንል ከዚህ አኳያ ነው ያመጣን ጉዳይ ቅድም ያነሳሁት ያመጣን ጉዳይ ተፈቷል አልተፈታም በሚለው ይዘን በመጀመሪያ ነገር አሁን በዚህ ባስተላለፉት ጥሪ የእጅ ስጡ ጥሪ በጣም አለማፋራቸው እኛ የተነሳ ነው። ህፃን ታረደ ብለን አሁን ለብዙ ግፎች መገለጫ አድርጌ አንዱን ህፃን የታረደውን ህፃን እንደምሳሌ ነው ማቀርብላችሁ። የብዙ ግፎች ግን መገለጫ ነው። ህፃን ልጅ ታርዷል። መገደል አይደለም፣ በጥይት አይደለም። በጥይት ሊገድሉት እየቻሉ ህፃኑን አጋድመው አማራውን በጥይት አንመታውም ብለው ህፃን ልጅ አርደዋል። ይሄ ነው አጣ እዚህ ያልኩት 50 ዓመት የተጠራቀመው ግፍ መገለጫው የዚህ ህፃኑ መታረድ። ይሄን ጥያቄ ማንሳታችንን እውቅና ሳይሰጡን ዓላማ የላችሁም፣ ወንጀለኞች ናችሁና ግቡ አሉ። ጥሩ ይሄን በዚህም ደረጃ ፍርደ ገምድል ይሁን ግድ የለም። እንደዚህ እንግዲህ ስልጣን ላይ ያሉ ሰዎች ልቦናቸው ይታወራሉ። እኛም እንደው ነገ በለስ ቀንተን ስልጣን ላይ ብለን ልባችን ሊታወር ይችላል። ነገራችን እንደ ሰው ነው። ይሄ የሰው ልጅ የሚያጋጥመው ስብራት ነው። ትምክት፣ ልቦና መታወር፣ ይሄ በስልጣን የሚያመጣው ጣጣ ሸክም ነው ስልጣን በነገራችን። ስለዚህ በዚህ ደረጃ ታወሩ እንበል ግድ የለም። እኛን እንደው ዓላማ የላችሁም። የህፃኑን ነገር ጉዳይ ስላነሳችሁ ክብር አነሳችሁ ይበሉ። ግን በጣም ያሳዝናችሁ ህፃኑን አጋድመው ያረዱትን እውቅና ሰጥተው ህፃን ለማረድህ ምክንያት አለህ ብለው ፈረንጅ ሀገር አብረው ቁጭ ብለው የተደራደሩ ህፃን ለማረድ ማለት እነሱን እናንተ ምክንያት አላችሁ ያለነሳችሁ ጫካ ያስገባችሁ ምክንያት አላችሁ። ስለዚህ እናንተም ይሄን ምክንያት በዚህ ምክንያት